ሰላም ጤና ይስጥልኝ። ሰላማችሁ ይብዛ በያላችሁበት። ዛሬ የግንባራችን ፀጉር በሚሳሳ ወይንም በሚበጣጠስ ጊዜ እንዴት አድርገን ማሳደግ እንደምንችል ይዤላችሁ መጥቻለሁ ማለት ነው። ለዚህም የሚረዱ የተለያዩ የቅባት አይነቶች አሉ። በፈጣን ጊዜ ፀጉራችንን የግንባራችን የሳሳውን ፀጉር ቶሎ እንዲያድግ የሚያደርጉልን ማለት ነው። እንግዲህ የግንባር ፀጉር በተለያየ ምክንያት ሊበጣጠስ ይችላል። በመድኃኒት በምንወስድበት ጊዜ አንዳንድ ያልተስማሙ መድኃኒቶች ሊሆኑ ይችላሉ። ፀጉራችንን በትክክል በማንንከባከብበት ጊዜ ሊሆን ይችላል። እንዲሁም በተለያዩ ምክንያቶች በተለይ ሂውማን ሄር የምታደርጉ ከሆነ የፀጉራችን የፊት ለፊቱ ይደክምብናል ማለት ነው እና እነዚህ ነገሮች ፀጉራችንን ስለሚጎዱት ከፊት ለፊቱ ያለውን ነገር በጣም ያሳሱብናል፣ ይበጣጥስብናል እና ለዚህም የተለያዩ መፍትሄዎች አሉ ማለት ነው። በቤታችን ውስጥ ያሉ ነገሮችን መጠቀም የምንችላቸው ከነዚህም አንደኛና ዋነኛው ዝንጅብል ይሆናል ማለት ነው። ዝንጅብል እንግዲህ በዘይትነት ወይንም ደግሞ ውሃውን እንዳለ መጠቀም እንችላለን። አጠቃቀሙ እንዴት ነው? የዝንጅብሉን ዘይት ወይንም ውሃውን ከመታጠባችን ከ30 ደቂቃ በፊት ተቀብተ ነው እዛ ፀጉራችን የሳሳው ቦታ ላይ አሽተ ነው እናቆይና ከዛ በኖርማል ሻምፖና ኮንዲሽነር መጠቀም እንችላለን ማለት ነው። የዝንጅብሉን ዘይት ከዚህ በፊት የሰራው ቪዲዮ አለ፣ እዛ ላይ ገብታችሁ ማየት ትችላላችሁ። ከሱቅ የሚሸጡ የተለያዩ የዝንጅብል ዘይት አይነቶች አሉ ማለት ነው። ሌላው እንዲሁ በጣም ዋና የሚባለው ሽንኩርት ነው ማለት ነው። ቀይ ሽንኩርት፣ የሽንኩርት ውሃውም እንዲሁም ዘይቱም በጣም ጠቃሚ ናቸው ማለት ነው። ነገር ግን ውሃው ትንሽ ሽታ ስላለው ለአንዳንድ ሰው ይከብዳል ማለት ነው። ነገር ግን በዘይትነት ስናዘጋጀው ሽታው ስለሚቀንስ እንዲሁ እሱንም ቀብቶ ከመታጠባችን በፊት 30 ደቂቃ ያህል ቀብተ ነው በግንባራችን ላይ ወይም ፀጉሩ በሳሳው ቦታ ላይ ተጠቅመን ከዛ በኋላ በሻምፖና በኮንዲሽነር መታጠብ ማለቅለቅ ማለት ነው። ይህንን በተደጋጋሚ በምናረግ ጊዜ ከ3 ወር ባነሰ ጊዜ ውስጥ ይሄ ይበቅላል ማለት ነው። ሌላው የካስተር ዘይት ወይንም ደግሞ የጉሎ ዘይት የምንለው ነው ማለት ነው። እሱም በጣም ለፀጉር ጠቃሚ ነው። የሳሳ ፀጉር ወይንም የግንባር ፀጉራችን ወደ ውስጥ በሚገባበት ጊዜ የካስተር ዘይትን እንዲሁ በሳምንት 3 ጊዜ ያህል ግንባራችን ስርስሩን መቀባት በጣም ወሳኝ ነው ማለት ነው። እሱም እንዲሁ በጣም በአጭር ጊዜ ከ1 ወር ባልበለጠ ጊዜ ውስጥ ለውጥ ያመጣል ማለት ነው። ሌላው እንግዲህ እንቁላል ነው ማለት ነው። የእንቁላል አስኳሉን ለይተን ፀጉራችንን ከመታጠባችን በፊት ግንባራችን ስርስሩ ማለት ነው ፀጉሩ የሳሳው ቦታ እንጠቀማለን። ይህም ለምንድን ነው የሚረዳን? ፀጉራችን እንዳለ የተበጣጠሰው ቦታ ፕሮቲን አንሶት ሊሆን ስለሚችል ወይም ጥንካሬው በጣም የጎደለ ሲሆን ይሄ የእንቁላሉ ፕሮቲን በጣም ፀጉሩን በማጠንከር ይረዳል ማለት ነው። እንዲያድግ ከስር ያሉ ፀጉሮች እንዲያድግ ይረዳል። ሌላው ቡና ነው ማለት ነው። እንግዲህ የቡና ዘይት ከዚህ ቀደም በዚህ ቻናል ላይ ሰርተናል። ቡና በጣም ለፀጉራችን ጥሩ ነው። በውስጡ ያሉት ንጥረ ነገሮች የደም ዝውውር እንዲጨምርና ፀጉራችን ስሩ እንዲነቃቃ በጣም ይረዳሉ። ስለዚህ የቡና ዘይት በገበያ የሚሸጠውም ሆነ እንዲሁም በቤት ውስጥ የምናዘጋጀውን እንዲሁ መጠቀም እንችላለን ማለት ነው። ሽታም የከበደ ሽታ ስለሌለው በተደጋጋሚ ማታ ማታ እሱን መጠቀም በሳምንት 4 5 ብንጠቀመው በጣም ቆንጆ ነው ማለት ነው። ሌላው የቫይታሚን ኢ ይሆናል ማለት ነው። እንዲሁ ቫይታሚን ኢ በጣም ፀጉር ለሚሳሳ ወይንም ደግሞ ድርቀት ላለበት ለሚበጣጠስ ፀጉር በጣም የሚመከር የዘይት አይነት ነው። እንግዲህ ብዙ አይነት የቫይታሚን ኢ አይነቶች በገበያ ላይ አሉ። እንግዲህ እነሱን የግንባራችን ፀጉር ላይ ማታ ማታ ብንቀባው በ1 ወር ውስጥ ለውጥ ያመጣል ማለት ነው። እንግዲህ እነዚህ ሁሉም የተለያዩ አይነት የቅባት አይነቶች ስለሆኑ ለውጥ የሚያመጡበት ጊዜ ይለያያል። እንዳጠቃቀማችን በሳምንት ስንቴ እንጠቀማለን በሚለው መሰረት ማለት ነው። እና ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። መርጣችሁ የተመቻችሁ እንድትጠቀሙ አበረታታለሁ። ሰላም ሁኑልኝ።